በትዳሬ እየተፈተንኩ ነው። ተወዳጇ ተዋናይት ማክዳ አፈወርቅ እነዛ ኩልል ያሉ አይኖቿን ለማጣት ተቃርባ እንደነበረም ትናገራለች። ሃይማኖቷን ለመቀየር ጫፍ ደርሳ የነበረችው ማክዳ በመጨረሻ ቅጽበታዊ በሆነች ንግግር ከስተቷ እንደተማረችም ትናገራለች። ለካ ሰው እንደዚህም ይፈተናል የሚያስብሉ የህይወት ፈተናዎች ተደራርበውባታል። ለውስን ደቂቃዎች እኛ ጋር ስትዘልቁ በትዳሯ መሃል ምን ተፈጥሮ እንደነበረ እንነግራችኋለን። አይኗን ለማጣት የደረሰችበትን ህመም አጋርተናችሁ እብደት ወይም ሞት የሚሉ ሁለት ምርጫዎች ብቻ የያዘ ህመም ውስጥም እንደነበረች እንነግራችኋለን። አሁን ላይ በእንባ እየታጠበች የምትናገርለትንም የሃይማኖት የመቀየር መንገድ በዝርዝር እንመለከተዋለን። በአጠቃላይ በዚህ ቪዲዮ ማክዳ ላይ የተደራረቡትን የህይወት ፈተና ጅረቶች እየተመለከትን በጥብቅ ያስተላለፈችውን መልእክትም እናጋራችኋለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። ማክዳ አፈወርቅ የሚለውን ስም ስንሰማ አእምሯችን በቅጽበት ስስት አሊያም ማክቤል ወይም አጠቃላይ የሰራቻቸው ፊልሞች ላይ ይወስደናል። ልጅነቷን፣ ቁንጅናዋን፣ ፈገግታዋን፣ ከሌሎች ለየት ያለው ድምጿን ሁሉ እናስታውስና ማሰሪያ የሚሆነውን በእንባ የታጀቡ ገጸ ባህሪያቶችን እናስታውሳለን። የማክዳ እንባ በፊልሞች ላይ ባለ በምትወክላቸው ገጸ ባህሪያት ብቻ የሚቆም አይደለም። የራሷ ህይወትም በእንባ የታጀቡ ፈተናዎችን የደራረበ እጅግ መራር የሆነ ታሪኮችን ባለቤት ነች። የተወለደችው በዚሁ በአዲስ አበባ ሲሆን የቤተሰቡ የመጀመሪያ ልጅ ነች። ከሷ በታች 3 ወንድምና እህቶች አሏት። ለዚህም ብዙ ኃላፊነቶች የምትወስደው እሷ እንደሆነች ትናገራለች። ገና በልጅነቷ አባቷ በሞት ያጣችው ማክዳ ያደገችው በእናቷ እጅ ሲሆን እንደ አባት ይቆጣጠራት የነበረው ደግሞ በእድሜ ከሷ ብዙ የማይርቀው አጎቷ ነበር። የመጀመሪያ ፊልሟ የሆነው ማራ የሃይስኩል ተማሪ ያለች ነበር የሰራችው። ከዛ ማክቤል፣ ስስት እያለ ዛሬ ድረስ 10 የአማርኛ ፊልም ጥቀስ ቢባሉ ከነዚህ ዝርዝር ውስጥ የሚካተቱ 14 በላይ የሆኑ ድንቅ የፍቅር ፊልሞችን የሰራችው። የቤተሰቦቿን ፍቃድ ለማሟላት ባሌ ጎባ ዩኒቨርሲቲ በመግባት በነርሲንግ ተምራለች። በርካታ ፊልሞችን የሰራች በዚሁ ዩኒቨርሲቲ ተማሪ በነበረችበት ወቅት ሆና ስኬታማ ብትሆንም በሌላ በኩል ደግሞ ህይወቷን መፈተን የጀመረችው በዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ ትንሿ ኢትዮጵያ ተብሎ የሚጠራው በእነዚህ ምክንያቶች ነው። ከተለያዩ ቦታዎች መሰባሰባቸው፣ በተለያዩ እምነት ያሉ ሰዎች በአንድ ግቢ ከዛም አልፎ በአንድ መኝታ ክፍል መገናኘታቸው። ታዲያ የተለያዩ እምነቶች የራሳቸውን እምነት ሰዎች ላይ ለመጫን በሚደረግ እንቅስቃሴ ውስጥ ማክዳ የዚህ ተጠቂ ለመሆን በቃች። አእምሮዋ ላይ ብዙ ጥያቄዎች ተፈጠሩባት። ተወልዳ ያደገችበትን ኦርቶዶክስ ተዋሕዶ መጠራጠርና የሐሰት አስተምሮት እንደሆነ እውነት ያለው ሌላ ቦታ እንደሆነ እየተሰማት መጣ። ሃይማኖቷን ለመቀየር ጫፍ ደረሰች። ይህን ያስተዋለችው ወላጅ እናቷም ማክዳ ኢትሶኬ ተረጋጊ፣ መጀመሪያ እስኪ የተወሰነ አሁን ያለሽበትን ሃይማኖት በደንብ ተረጂው፣ ያልገብሽን ጠይቂ፣ ከዛ ልክ እንዳልሆነ ካወቅሽ ደስ ወዳለሽ ሃይማኖት ትሄጃለሽ አሏት። የእናቷን ትእዛዝ በመቀበል መጽሐፍ ቅዱስ ጥናት ጀመረች። ያሉባትን ጥያቄዎችም እያወጣች ጠየቀች፣ ምላሹን አገኘች። እውነቱን ስትረዳም ሃይማኖት መቀየር የሚለው ሐሳቧ ፈጽሞ የሳሳተ እንደሆነና እውነተኛውም ቀጥተኛውም ሃይማኖት ኦርቶዶክስ ናት በማለት በዛው በቤቱ ጸናች። ማክዳ ከልጆቿ አባት ጋር የተገናኘችበት መንገድ የተለመደ አይነት አይደለም። ፈገግ የሚያስብል ለካስ ውሃ አጣጭ እንደዚህም ይገኛል የሚያስብል ነው። ከላይ የነገርናችሁ ከሷ በእድሜ ብዙ የማይርቀው አጎቷ ማክዳን አጥብቆ ይቆጣጠራል። ማክዳ ጓደኞቿ ጋር የምሽት መዝናኛ ስፍራ ስትገኝ ማን እንደነገረው ሳላውቅ ያለውበት ቦታ አንጠልጥሎ ይወስደኛል ትላለች። ችግሩ ከመዝናኛ ቤቷ አስወጥቶ ወደ ቤት አልነበረም የሚወስዳት። እሱም ገና ሩጦ ያልጠገበ ወጣት ስለነበረ የእሱ ጓደኞች ወዳሉበት መዝናኛ ቦታ ነው። ታዲያ ከጓደኞቹ መካከል አንዱ የነበረው ሄኖክ የአሁኑ የልጆቹ አባት በተደጋጋሚ ሲያያት ትመቸዋለች። እሷም እንደዛው ይግባባሉ። ከእንደዚህ አይነት ነገር እጠብቃለሁ ብሎ የወሰዳትን ልጅ ለገንዛ ጓደኛው አሳልፎ ይሰጣታል። የማክዳንና የሄኖክን የፍቅር ግንኙነት በሰማ ጊዜ በጣም እንደተቆጨና ነገሩ አይሆንም ቢልም በሁለቱ መካከል የነበረው ፍቅር ጥልቅ ስለነበረ መለያየት አልቻሉም። በመጨረሻም ፈቀደ። እሷም እንደተመረቀች አገባች። ሌላ የህይወት ፈተና ገጠማት። የመጀመሪያ ልጇን ወለደች። እዚህ ላይ የማክዳ ልጅነት ከመውለድ ጋር በተያያዘ ከሚመጣ የሆርሞን መዛባት ከሰውነት ክብደት መጨመር ጋር ተያይዞ ዲፕሬሽን ላይ ወደቀች። ያውም እንደ ማክዳ ዝናው ጫፍ የደረሰ ሀያሊ ፊልሞች እንድትሰራቸው በሚተለተሉበት ጊዜ ወልዳ ቤት መቀመጧ ይረብሻት ጀመር። በቃ እንደዚህ ነው የምሆነው፣ ያኛው ህይወታ በቃ በሚል ጥያቄ ውስጥ ወደቀች። በዚህ ላይ ደግሞ የባለቤቷ ፍቅር እንደቀነሰ ተሰማት። በዚህም ምክንያት ባለቤቷ ጋር መግባባት ተሳናት። የሆርሞን መቀየር ከባለቤቷ ፍቅር አጥቻለሁ የሚል ስሜት መሰማትና ለነዚህ ነገሮች ተጠያቂው ባለቤቷ እንደሆነ ስታስብ
ለምን እዚህ ሁሉ ስቃይ ውስጥ ሆናለሁ በማለት የማይሆን ውሳኔ ለመወሰን ጫፍ ደረሰች። እንደዚህ አይነት ትልልቅ ውሳኔዎችን ከመወሰኗ በፊት የለመደችው ልምድ አላት። ለተወሰነ ጊዜ ከፈጣሪ ጋር በገዳም ማሳለፍና መጸለይ፣ መንገዱን እንዲመራት መጠየቅ። ማክዳ ትዳሯን ለማጣት ጫፍ በደረሰችበት ጊዜ ወደ ገዳም ሄደች። አርምሞ ውስጥ ለ7 ቀናቶች ቆየች። በመጨረሻም ህልም አየች። ህልሟ የነበረው አንድ የቅርብ ጓደኛዋ መጥቶ መጠሪያሽን ልትቀይሪው ነው ወይ ይላታል። አልገባትም። የምን መጠሪያ ስትለው የልጆች የፊደል መቁጠሪያ ላይ ሴት የሚል ጽሑፍ ያሳያታል። ታዲያ ማክዳ ሱባኤዋን ጨርሳ ልትመጣ ስትል ፍትሐት ወይም ጸሎት የሚያደርጉላት አባት ያየችውን ህልም ሳትነግራቸው የኔ ልጅ ሴት ማለት ብለው ንግግር ሲጀምሩ ደነገጠች። ሴት መሬት መሆን አለባት፣ እንደ መሬት ነገሮችን የምትችል ደግሞ የነገሮች መገኛ፣ የፍጥረታት ማስቀጠያ፣ የብዙ ኃላፊነቶች ግዴታ ያለባት ባለጸጋም ጭምር ናት። ሴትነትሽን ጠብቂ አሏት። በዚህ ጊዜ ማክዳ እንደተረጋጋች ትናገራለች። ምናልባትም በቤተ ክርስቲያን ጸሎት አድርጋ ከፈጣሪ ምላሿን ተቀብላ ባይሆን ኑሮ በትክክልም መጠሪያዋ ተቀይሮ ነበር። ባለትዳሯ ወይዘሮ ማክዳ ከሚለው አብዛኞቹ ሴት አርቲስቶች ወደሚጠሩበት ሲንግል ማም መጠሪያዋን ትቀይር ነበር። ከዛ ቅጽበት በኋላ ባሌን እኔ ስላልተረዳሁት እንጂ ጥፋቱን የጋር ነበር፣ ደግሞ መጽሐፍ ቅዱስ ላይ ያለችውን ሴት መሆን አለብኝ፣ የሴትነት ሞገሱንም ማጣት የለብኝም ትላለች። ሌላኛው ሕይወቷ አስቸጋሪ ጊዜ በእሷና በእናቷ ላይ የነበረው አስቸጋሪ ህመም ነው። እናቷ በድንገት በከፍተኛ ህመም ውስጥ ይወድቁና ለረጅም ጊዜ በአልጋ ላይ እንዲሆኑ ያስገድዳቸዋል። ምንም እንኳን የማክዳ ቤተሰቦች ራሷን ማክዳን ጨምሮ በሕክምና ውስጥ ያሉ ቢሆንም የእናቷን የህመም ሁኔታ ግን ለመረዳት ቸግራቸዋል። ህመሙ ከካንሰር ጋር የተገናኘ ቢሆንም የሚታዩት ነገሮች ግን ከሚረዱት በላይ ይሆንባቸዋል። እናቷ አይኗ እያየ ሰውነታቸው እየተቀየረ መጣ። ሚሞሪያቸውንም ሉዝ እያደረጉ ሲሄዱ የህመሟን አለመረዳትና በእናቷ ላይ የሆነ ያለው ከፍተኛ ለውጥ እጅግ ረበሻት። እግዚአብሔር ሆይ ካልዳነች አታሰቃያት፣ ውሰዳት ብላ እስከ መጸለይ እንደደረሰች ትናገራለች። መጨረሻ ላይም እናቷ ታልፋለች። ይህም ከፍተኛ ስብራት እንደፈጠረባትና ለሕይወት ያላትን አመለካከት እንደቀየረው ትናገራለች። ማክዳ እሷም ቢሆን በከባድ ህመም ውስጥ በማለፍ ተፈትናለች። የመጀመሪያው ፓኒክ አታክ የሚባል ህመም ነው። ስሜቱ የማይገለጽ ሲሆን በድንገት የሚፈጠርባት ነገር እንደሆነ ትናገራለች። መኪና እየነዳች ወይም እንደተኛች ብቻ ድንገተኛ ሰውነቷ መታዘዝ ያቆማል። ወደ ሕክምና ስትሄድ ምንም አይነት ህመም እንደሌለባት ትነገራለች። ይህ ህመም እንደ ፎልስ አላርም ሲሆን ሊያምሽ ነው እያለ ስሜትን እንደመፍጠር ነው። ሰዎች ልትሞት ነው ወይም ልታብድ ነው ወደ ማለት ደርሰው እንደነበረ ትናገራለች። ከብዙ ፈተና በኋላ ሌላኛው ከባድ ህመም ያጋጥማታል። ሄዴክ በሚመስል ነገር የተጀመረው ህመም ጭንቅላቷ ውስጥ ኃይለኛ ፍሉድ እንዳለ፣ እሱም ነርዋን እንደተጫነውና 5ኛ ደረጃ ላይ እንደደረሰ አይኗን እንደምታጣም ይነገራታል። ከዛም ማክዳ በሕይወቴ አዲስ የማየው ነገር አይኖርም፣ ሁሉም በአንተ ፍቃድ ይሁን ብላ ወደ ህንድ ሀገር ለሕክምና ባሳለፍነው ክረምት በመሄድ ሕክምናዋን አድርጋ በፈጣሪ እርዳታ ተሽሏት መጥታለች። ስለ ማክዳ እኛ ከዘረዘርናቸው በላይ የሆኑ ህመሞችና የሕይወት ፈተናዎች እንዳሳለፈች በእንባ ገልጻቸዋለች። ከዚህ ሁሉ ፈተና ውስጥ የወጣችው በፈጣሪ እርዳታ እንደሆነና አሁን ላይ ባለችበት ሕይወት ጉዞ ውስጥ ቅድሚያ የምትሰጠው የእግዚአብሔር ፍላጎት ምንድን ነው የሚለውን እንደሆነ ትናገራለች። አጠቃላይ የሕይወት አቅጣጫዋ ተቀይሮ ውሎና ዳሯ በቤተ ክርስቲያናት፣ በገዳማት ሆኗል። የበለጠ ለማወቅ ፍላጎቷንም በማስተርስ ሪሊጅን ኤንድ አርትን አጥንታ ተመርቃለች። ማክዳን በቤቱ ያጽናሽ፣ ፈጣሪ አንቺንና ቤተሰቦችሽን ይባርክ እንላለን። አበቃን። እናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።